Welcome back to Therapy and Tea with Ruhi. ለማታቆኝ ሩሂ ባይከዳ ባላለው የስነ ልቦና ባለሙያ also the founder of Anchored Village Counseling and Wellbeing. እነዚህ ቪዲዮዎች ስለ ወላጅነት ስለ አስተዋይ ወላጅነት እየተነጋገርን ነው። especially ከባህሪ ተኮር ወላጅነት እንዴት አእምሮ ተኮር ወላጅነት እንሸጋገር የሚለውን ባለፈው ቪዲዮ ተነጋግረናል። የልጆቻችን የአእምሮ ብስለት የቱ ጋር ነው ያለው? እሱን በማወቅና በጥበብ ደግሞ እንዴት ነው ልጆቻችንን መምራትና ማረም ያለብን የሚለውን ተጫውተናል። እሱን ካላያችሁት ፕሊዝ ጎ ባክ እና እዩት። ከዛ የሚቀጥል ከሆነ እዛ ቪዲዮ መጨረሻ ላይ ኦኬ ልጆቻችንን በማስተዋል የአእምሮ ብስለታቸውን ባማከለ ሁኔታ እንዴት ዲስፕሊን እናርጋቸው፣ እንዴት እንምራቸው፣ እናስተምራቸው፣ እናርማቸው የሚለውን ጥያቄ ጀምረን ያቆም ነው። ሶስት anchored parenting tool ዛሬ እንነጋገራለን። የመጀመሪያው ልጆቻችን ላይ የሆነ ባህሪ ስናይ ቀድመን እኛ ፖዝ ማድረግ አለብን ወይንም ቆም ብለን ራሳችንን ቼክ ማድረግ አለብን። ይሄ parental reset ይባላል። ይሄንን የሚያስፈልገን ምንድነው? አንድ ባለፈው ቪዲዮ እንደተነጋገር ነው መረጋጋትን ከኛ ነው የሚበደሩት። አሁን የአእምሮ ብስለታቸው ኢሞሽናቸውን ወይንም ስሜታቸውን መቆጣጠር የሚችሉበት አቅሙ ስለሌላቸው ስሜታቸው በጣም ኦቨርዋርም ሲያደርጋቸው መረጋጋትን ከኛ ነው የሚወስዱት። ስለዚህ መጀመሪያ እኛ መረጋጋት መቻል አለብን። ቆም ብለን ተንፍሰን እችን ጥያቄ ራሳችንን እንድንጠይቅ ፈልጋለሁ። ይሄ ያለሁበት ሞመንት የማስተምርበት ሞመንት ነው ወይስ የነርቨስ ሲስተም ሞመንት ነው ብለን መጠየቅ አለብን። ሁለቱ በጣም መሰረታዊ የሆኑ ጥያቄ ናቸው። ምክንያቱም ልጆቻችን ነርቨስ ሲስተም ሞመንት ውስጥ ሲሆኑ ወይንም በስሜታዊነት ላይ ካሉ ብናስተምራቸው፣ ብንመክራቸው፣ ብንቀጣቸው ምንም እሱን የሚሰሙበት አቅሙ አይኖራቸውም። ምን ማለት ነው ነርቨስ ሲስተም ሞመንት? ልጆቻችን እየጮሁ ከሆነ ስቅስቅ ብለው እያለቀሱ ከሆነ ዕቃ እየወረወሩ ከሆነ ቴንትረም እያደረጉ ከሆነ እዛ መሃል እኛ የፈለገ ድምፃችንን ከፍ አድርገን ብንቆጣ፣ ብንጮህ፣ ብንቀጣ፣ ብንመክር፣ ብናስተምር እነሱ ያንን መስማት የሚችሉበት ቦታ ላይ አይደለም ያሉት። ምክንያቱም ባለፈው ቪዲዮ ላይ እንደተነጋገርነው የዳውንስቴርስ ብሬን ወይንም ይሄ ኢሞሽናል ስሜታዊ የሆነ የአእምሮ ክፍላቸው ኮምፕሊትሊ ቴክ ኦቨር አድርጓል። ስለዚህ የምንናገራቸውን ነገር የሚሰሙበት ቦታ ላይ አይደለም ያሉት። ስለዚህ ልጆቻችን የሆነ ነገር ሲያደርጉ ሪስፖንድ ለማድረግ ስንነሳ ሁለቱን መጠየቅ አለብኝ። ማስተምረውን የሚሰሙበት ቦታ ላይ ናቸው ያሉት ነው ወይስ ስሜታዊነታቸው ገዝፎባቸዋል የሚለውን መጠየቅ አለብን። ስሜታዊነታቸው ገዝፎባቸው ከሆነ የምናስተምርበት ጊዜ አይደለም፣ ሌክቸር የምናደርግበት ጊዜ አይደለም፣ አነስሊ የምናርምበትም ጊዜ አይደለም። እዚህ ቦታ ላይ ማድረግ ያለብን ሰውነታችንን ካም አድርገን ተረጋግተን እኛ ድምፃችንን በደንብ ቀስ አድርገን አረጋግተን ክሊር ባውንደሪ መስጠትን ያለብን። ምን ማለት ነው? አሁን ለምሳሌ ልጃችን በጣም ተናደደ እንበል እና ዕቃ እየወረወረ ነው። ሄደን እኛ ራሳችንን አረጋግተን፣ ምክንያቱም ሁሌ እንደምነግራችሁ ሲዲሲም ኤፒም እንደሚያስተምሩን ልጆቻችን ራሳቸውን ሬጉሌት ማድረግ ስለማይችሉ ኮሬጉሌት ነው ማድረግ የሚችሉት። ማለት ምንድነው? ራሳቸውን ማረጋጋት ስለማይችሉ መረጋጋትን፣ ይሄንን መዝሙር ባወጣለን ደስ ይለኛል። መረጋጋትን ከኛ ነው የሚወስዱት። ስለዚህ የኛ መረጋጋት በጣም 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 ትልቅ ኢምፓክት አለው። ራሳችንን አረጋግተን ድምፃችንን አረጋግተን ግን ክሊር የሆነ ባውንደሪ፣ ይሄ ረጅም አይደለም፣ ክሊር የሆነ ባውንደሪ መስጠት አለብን። ምን ይመስላል? የ3 ዓመት ልጃችን ኦር የ4 ዓመት ልጃችን በጣም ተናዷል። የሆነ ነገር ችግር አድርጎታል። ዕቃ እየወረወረ ነው፣ እየጮኸ ነው። ሄደን አጠገቡ በጣም በተረጋጋ ሁኔታ አይክን ሲ እንደተናደድክ ይገባኛል፣ ግን ዕቃ እንድትወረውር አልፈቅድልህም፣ ራስህን እንድትጎዳ አልፈቅድልህም፣ ሰው እንድትጎዳ አልፈቅድልህም። በቃ that's all we need to say። ረጅም ሌክቸር ሰው እንድትጎዳ ማልፈልገው ለዚህ ነው ለዛ ነው የሚለው ውስጥ ሊሰማንም አይችልም። እነሱን 3 ነገር ተናግረን ፊዚካሊ አንስተ ነው አጠገባችን እናስቀምጠዋለን። ይሄንን ስናደርግ እያመናጨቅ ነው እየጎተት ነው ምናምን አይደለም። ሪመምበር የኛን መረጋጋት ነው ልናበደረው እየሞከረን ያለ ነው። ግን በዛ ስራ ውስጥ ባውንደሪውን ክሊር አድርገን ነግረነዋል። ዕቃ እንድትወረውር አልፈልግም፣ ራስህ እንድትጎዳ አልፈልግም፣ ሰው እንድትጎዳ አልፈልግም። ከዛ አንዳንድ ልጆች ሲናደዱ ወይ ራሳቸውን ያጋጫሉ፣ ወይ ሰው ይማታሉ፣ ወይ ዕቃ ይወረውራሉ። እሱ ሴፍቲ ኢሹ ስለሆነ ፊዚካሊ እናረጋቸዋለን። ከዛ ሁለተኛው የመጀመሪያው ቆም ብለን ራሳችንን ሪሴት ማድረግ አለብን የሚለውን ብለናል። ሁለተኛው ማድረግ ያለብን ደግሞ connect before you correct።
ከማረማችን በፊት ከልጃችን ጋር ያለውን ኮኔክሽን መስራት አለብን። በጣም ሊገባን የሚገባው አእምሯቸው በጣም ስሜታዊነቱ የሚገዝፍባቸው ዴንጀር ላይ ነኝ አደጋ ላይ ነኝ ብሎ አእምሯቸው የእውነት ስለሚያምን ነው። ፎር ዋትኤቨር ሪዝን የሆነ ነገር አናዶታል፣ የሆነ ነገር አስፈርቶታል፣ አሳዝኖታል። አእምሮ ፐርሲቭ እያደረገ ያለው በቃ አደጋ ላይ ነኝ፣ ራሴን ፕሮቴክት ማድረግ አለብኝ። ለዛ ነው ፍለድ እያደረገ ያለው በብዙ የስሜት ጎርፍ። ኮኔክሽን በደንብ ያስፈልጋቸዋል። እሱ ያረጋጋቸዋል። ምንድነው ማድረግ ያለብን? አጠገቡ ቁጭ አድርገን እዚህ ጋር ባይ ዘ ዌይ እኛ ኮሚዩኒቲ ውስጥ በጣም ሚስ አንደርስታንድ የሚደረግ ነገር አለ። አሁን ጥፋት አጥፍተውን የመጣ ነው፣ ራሳችንን አረጋግተናል፣ ባውንደሪ ሰተን አስቀምጠነዋል። አሁን ፍቅር ባሳየው አቀምጠዋለሁ ብለን እንፈራለን፣ ወይንም እንደፈለገ እንዲሆን የማይሆን ነፃነት ሰጠዋለሁ ብለን እንፈራለን። ግን አክቹዋሊ ዘ ኦፖዚት ነው የሚያደርገው። ልጆቻችንን ከኔክት ስናደርግ ኮሬክት ከማድረጋችን በፊት ከነሱ ጋር ኮኔክሽኑን ስንፈጥር አክቹዋሊ ኢንፍሉዌንስ እንድናደርጋቸው ጆሮ ይኖራቸዋል። የምናስተምራቸው በጣም ቃላት ሳናወጣ ከአእምሯቸው ጋር መነጋገር እንጀምራለን ማለት ነው። ምንድነው የምናስተምራቸው? አንድ እንደዚህ ግዙፍ የሆኑ ስሜቶች ሲሰሙኝ ለካ ማኔጅ ማድረግ እችላለሁ፣ መረጋጋት እችላለሁ የሚለው እናስተምራቸዋለን። ሁለተኛ ደግሞ ወላጆቼ ሴፍ ፕሌስ ናቸው። እንዳልኳችሁ አደጋ ላይ ነኝ ብሎ ነው እያሰበ ያለው ኢሞሽናል ፓርት ኦፍ ዴር ብሬን። ስለዚህ ወላጆቼ ሴፍ ናቸው ወይንም ሴፍቲ እነሱ ጋር አገኛለሁ የሚለውን መሰረት ነው የምንጠልለት። ነገ የሆነ ነገር ሲያስደነግጠው ብዙ ልጆቻችን እስፔሻሊ ከ3 ዓመት ጀምሮ የሆነ ጥፋት ሲያጠፉ እንዳናደዱን ያውቁታል። ተናደውም ወላጆቼ ጥፋት አጥፍቼም ግን ፍቅራቸው ስቲል አለ የሚለውን መሰረት ነው እዚህ ጋር የምንጠልላቸው። በኋላ ፕሪቲን እና ቲን ሲሆኑ በጣም ትልቅ ግንኙነታችንን ሪሌሽንሽፓችንን ጤናማ የሚያደርገውን ስራ ነው አሁን የምንሰራው። ሌላው ደግሞ ኮሚዩኒኬት የምናደርገው እንደዚህ አይነት ስሜቶች ሲሰሙኝ ሪከቨር ማድረግ እችላለሁኝ፣ ይሻለኛል። ምክንያቱም እነሱ ፊል ሲያደርጉት በጣም ኦቨርዋርሚንግ ስለሚሆን ነገ የማይታያቸው አይነት ነው የሚሆነው። ለዛ ነው ቴንትረም ሲያደርጉ ወይንም ማልቀስ ሲጀምሩ እየጮህንባቸው እየተቆጣናቸው እንኳን ራሳቸውን መቆጣጠር አይችሉም። ይሄ እኛን ድፋይ ለማድረግ ወይም ንቀውን አልታዘዝ ብለው ሳይሆን ጀንወንሊ ራሳቸውን መቆጣጠር ስለማይችሉ ነው። ስለዚህ ፍቅር ማሳየታችን ይሄንን ሁሉ እንዲያስተምራቸው ያደርጋል ነው። ልጃችን እየተረጋጋ ነው ብለን እናስብ። ጊዜ ወስደናል፣ ከነክት አድርገናል። ከነክት የምናደርገው ደግሞ ልጆቻችሁን ታውቃላችሁ። አንዳንድ ልጆች መታቀፍ ይወዳሉ ሲደነግጡ ወይ ሲናደዱ፣ ኢሞሽናል ሲሆኑ። አንዳንድ ልጆች መነካት አይወዱም። ስለዚህ እዚህ ሞመንት ላይ እሱን ጥያቄ መጠየቅ አለብን። ልቀፍህ? አዎ ካለ ወይንም ካለች እቀፏቸው። ፍቅር መስጠታችሁ ማቅበጣችሁ አይደለም። ነርቨስ ሲስተማቸውን በቃ ዴንጀር ውስጥ አይደለም ያለው። ነርቨስ ሲስተማችን ባይ ዘ ዌይ የሰውነታችን አላርም ሲስተም ነው። ዴንጀር ነገር ሲመጣ የሚጮኸው ነገር ነው። ስለዚህ ያንን ይሄ ትክክለኛ የእውነት ዴንጀር አይደለም ዩር ሴፍ የሚለውን ነው ስናቅፋቸው የምንሰጣቸው። አትንኩኝ የሚሉ ልጆች ከሆኑ አጠገባቸው ቁጭ እንበል። ፕሬዘንሳችን አጠገባቸው መሆናችን ሬግሌት እንዲያደርጉ ያደርጋቸዋል። ሶስተኛው እዚህ ጋር ነው ማስተማር የምንጀምረው። ኢማጂን ከማረማችን በፊት ምን ያህል ስራ እንደሰራን። ሁለቱን ፎርሙላ ያደረግነው ማረም የሚባለው ላይ ከመድረሳችን በፊት ነው። ግን አሁን ማረም እንችላለን። ተረጋግቷል። ትንፋሹ እየቀዘቀዘ መጥቷል። ቴንስ የነበረው ሰውነቱ ትንሽ ሪላክስድ እየሆነ መጥቷል። ናው አእምሮ እኛን መስማት ይችላል። መስማት ብቻ ሳይሆን የምንለውን ነገር በደንብ ፕሮሰስ ማድረግ የሚችልበት ቦታ ላይ ነው ያለው። ሶስት ፎርሙላ ልስጣችሁ። This is the 3-part teaching discipline model ይባላል። የመጀመሪያው name the feeling። ምን ስሜት ነው ኤክስፒሪየንስ ያደርገው? ንዴት ከሆነ ቅድም እንደተባባል ነው ምን ፊል እያደረጉ እንደሆነ ራሱ ቋንቋ የላቸውም፣ አያውቁትም። ግን በጣም ኦቨርዋርም የሚያደርግ ስሜት እንደሆነ ብቻ ነው የሚያውቁት። ስለዚህ I can see that you're angry። በጣም እንደተናደግ ይገባኛል፣ ቋንቋ ሰጣናቸው። በጣም እንዳዘንክ እያየሁ ነው፣ ቋንቋ ሰጠናቸው። አንድ በጣም ፌመስ ሳይኮሎጂስት ሲጽፍ ምን ይላል? ኔም ኢት ቱ ቴም ኢት ይላል። ምን ማለት ነው? የሆነን ነገር ስሙን ካላወቅ ነው፣ ማንነቱን ካላወቅ ነው አእምሯችን ፕሮሰስ ማድረግ ያንን ነገር አይችልም። ስለዚህ ተናደሃል ብለን የስሜቱን ስም ስንሰጠው አእምሮ ፕሮሰስ ማድረግ ይችላል። መጀመሪያ ኔም ዘ ፊሊንግ፣ ከዛ በኋላ ኔም ዘ ባውንድሪ። ምንድን ነው የምትፈልጉት? ኦኬ ተናደሃል። ስትናደድ ግን ቅድም እንደተባባልነው እቃ መወርወር በፍጹም አትችልም።
ራስህን መጉዳት፣ ሰው መጉዳት በፍጹም አትችልም። ቢካዝ ሴፍ እንድትሆን ስለምፈልግ ባውንድሪ። ከዛ በኋላ ማረም የሚባለውን ስናስብ በቃ ብዙ ወላጆች እዚህ ጋር ነው የሚያቆሙት። ነግሬዋለሁ፣ አስተምሬዋለሁ፣ ማድረግ እንደሌለበት ነግሬዋለሁ፣ ደን ዊ ሙቭ ኦን። አልጨረስንም። 3ኛ የፎርሙላው ፓርት አለ። ይሄኛው በጣም ጠቃሚ የሆነ ነው። ሪፕሌስመንት ማስተማር አለብን። ኦኬ፣ ሲናደድ እቃ የሚወረውር ከሆነ፣ ሲናደድ እህቱን የሚመታ ከሆነ፣ ሲናደድ እህትህን መምታት የለብህም እቃ መወርወር የለብህም ብዬ ከነገርኩት ደን ምንድን ነው ማድረግ ያለበት? ንዴት ኢሞሽን ነው፣ ስሜት ነው። ስሜት ኤነርጂ ነው፣ መውጣት አለበት። ለዛ ነው እኛ እንደ ትልልቅ ሰዎች እንኳን አእምሯችን ፉሊ ዴቨሎፕ አድርጎ እንደጨረሰ ሰው አንዳንድ ጠንካራ ስሜቶች ሲሰሙን ማንፈልገውን አይነት ሰው ስንሆን ራሳችንን እናገኘዋለን። ስንናደድ እለዋለሁ ብለን ያላሰብነውን ነገር ስናረግ እናያለን። ያለ ምንድን ነው? ስሜት ኢዝ ኤነርጂ፣ መውጣት ያለበት ነገር ነው። ስለዚህ ስትናደድ ደን ምንድን ነው ማድረግ ያለብህ? አታርግ የሚለውን ከነገርኩ ምንድን ነው ማድረግ ያለብህ? ይሄንን ማስተማር መቻል አለብን። ኦኬ፣ እኔ ልጆች ላይ በጣም የሰራልኝን ብዙ ፔረንቲንግ ግሩፕ ላይ ወላጆችንም ማስተምራቸው 2 ግራውንዲንግ ቴክኒክ ልንገራችሁ። የመጀመሪያው መተንፈስ ባይ ዘ ዌይ ለልጆቻችን ብቻ ሳይሆን ለእኛም በጣም ሰውነታችንን ሬጉሌት የሚያደርግ የሚያረጋጋ ነገር ነው። ስለዚህ ምንድነው የምናስተምራቸው? በአፍንጫ ተንፍስ፣ በአፍህ አውጣ። we do it together። ስትናደድ ተንፍስ 3 4 እንደዛ ከተነፈሱ ራሱ ሬጉሌት ሲያደርግላቸው እናያለን። ይሄንን በተግባር ነው የምናሳያቸው፣ አብረናቸው እያደረግን ነው የምናሳያቸው። እሱ በጣም ይሰራል። ሌላው ትንሽ ከፍ ላሉት መቁጠር ለሚችሉ ልጆች ቁጥር 1 2 3 4 5 ስትናደድ 1 2 3 4 5 1 2 3 4 5 ራሳቸው እየተረጋጉ ያገኙታል። ስለዚህ እነዚህ ነገሮች የምናደርገው ምንድን ነው? ይሄ በቃ የስሜታዊ ጎርፍ ያለበት አእምሯቸው ሌላ ነገር ላይ ፎከስ እንዲያደርግ ያደርገዋል። ስሜታቸው እየቀዘቀዘላቸው ይመጣል ማለት ነው። ይሄንን ማስተማራችን ባይ ዘ ዌይ ሊተራሊ ብሬን ዴቨሎፕመንት ማለት ይሄ ነው። ስሜታዊ ብስለትን እናስተምራቸዋለን። ራሳቸውን በራሳቸው ሬጉሌት እንዲያደርጉ ወይንም ስሜቶቻቸውን እንዲቆጣጠሩ ስኪሉን እንሰጣቸዋለን። ስለዚህ ይሄንን ደጋግመን ስናደርግ ብሊቭ ሚ እኔ በልጆቼ እያየሁት ስለሆነ ራሳቸውን ሲያረጋጉ ታያላችሁ። የሆነ ነገር ሲያበሳጫቸው ኮርነር ላይ ሲሉ ኤክስፒሪየንስ ማድረግ ትጀምራላችሁ። ስለዚህ ያንን ባህሪ አሁን እቃ የወረወረውን ስቀጣ ብውል ነገር ግን ሲናደድ ምን ማድረግ እንዳለበት ካላስተማርኩት ብዙ ኢፌክቲቭ አልሆነም። ለዛ ነው ብዙ ወላጆች ይሄ መቅጣት ማረም የሚለው ላይ ስታክ ሆነን የምንቆየው። ስለዚህ እነዚህን ስንተገብር የተሻለ ግለሰብ እንዲሆኑ እንረዳቸዋለን። ኦኬ፣ ይሄንን ሁሌ ሳስተምር የሚመጣ ጥያቄ አለ። የትኛው እድሜ ላይ ምንድን ነው ማድረግ ያለብኝ? ልጄ ትንሽ ናት ወይ ነው ወይስ am I too late? አምሹር እያሰባችሁት እንደሆነ ይሄንን ጥያቄ አስባለሁ። እሱን በሚቀጥለው ቪዲዮ እንነጋገራለን። በእድሜ ከፋፍለናቸው የአእምሮ ብስለታቸው የቱ ጋር ነው ያለው፣ እንዴት አድርገን ብናስተምራቸው ብናርማቸው ሞር ኢፌክቲቭ ሊሆን ይችላል የሚለውን በሚቀጥለው ቪዲዮ እንነጋገራለን። አይ ሆፕ ይሄ ቪዲዮ ጠቅሟችኋል ብዬ አስባለሁ። ከጠቀማችሁ ፕሊዝ ሼር አድርጉ፣ ሰብስክራይብ አድርጉ፣ ኖቲፊኬሽን ነገሯን ንኳት። ፖስት ሳደርግ እነዚህን ቪዲዮዎች ኖቲፋይድ እንድትሆኑ። እግዚአብሔር ይርዳን። የተሻለ ትውልድ ከኛ ይውጣ። ኮመንቱ ላይ ጥያቄ ካላችሁ ፕሊስ ለሚነው። ያው እንደ ጀማሪም አበረታቱኝ። የተማራችሁትን ነገር አንድም ቃል ቢሆን ኮመንት አድርጉ። I'll see you guys in the next video. መልካም ቀን።